ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ሐምሌ 17 ቀን 2018 ዓ.ም የዛላ ቲቪ የዕለቱን መረጃዎች ይዘን ቀርበናል። የእነ ክርስቲያን ታደለ የክስ መዝገብ ቀጠሮ ለአራተኛ ጊዜ ተራዝሟል። እነ አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበት ክስ በነጻ ይሰናበቱ የሚለውን ጉዳይ ብይን ለመስጠት በድጋሚ ተራዝሟል። የቀድሞ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው እንዲሁም የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገረ፣ ዶክተር ጫኔ ከበደን ጨምሮ በድምሩ 52 ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ መደብ ሕገ መንግስትና ጸረ ሽብር ወንጀሎች ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታና ሌሎችም በደረሱባቸው ስቃዮች ላይ ያቀረቧቸውን ቅሬታዎች ሲያይ ቢቆይም ፍርድ ቤቱ ዋና ክሳቸውን ግን ለ4 ጊዜ በላይ አራዝሞት ቆይቷል። በዋናው የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ለሐምሌ 3 ቀን 2018 ዓ.ም ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩን በተጨማሪ ዝግጅት አጠቃሎ ለማቅረብ ለዛሬ ለሐምሌ 17 ቀን 2018 ዓ.ም ተለዋጭ ቀጠሮ አስተላልፎት ነበር። ችሎቱ ዛሬ የሚሰጠው ብይን ተከሳሾቹ የተከሰሱበት ክስ ላይ ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 ቀን 2019 ዓ.ም በመስጠት ውሳኔውን አራዝሞታል። ከሚያዝያ ወዲህ ከምስራቅና ምዕራብ ወለጋ ዞኖች ከ2575 በላይ አዳዲስ ተፈናቃዮች ደብረ ብርሃን ወደሚገኘው ወይንሸት መጠለያ ጣቢያ መግባታቸውን ዋዜማ አስታውቃለች። ከምስራቅ ወለጋ ዞን ሲቡስሬ ወረዳ ወጤ ከተባለ ቦታ ብቻ በቅርቡ ከ950 በላይ አባወራዎች ማንነትን መሰረት ባደረገ ጥቃቶች ምክንያት ከቀያቸው እንደተፈናቀሉ ምንጮች ነግረውናል ብሏል ዋዜማ። በወይንሸት መጠለያ 7000 ገደማ የነበረው የተፈናቃዮች ብዛት በአሁኑ ወቅት 12465 ደርሷል ነው የተባለው። የኦሮሚያ ክልል ገንዘብ ቢሮ ከተያዘ ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸሙ ወስኗል። ቢሮው ከኢትዮጵያ ንግድ ባንክ ጋር በአዲሱ የክፍያ አሰራር ዙሪያ ስምምነት ላይ መድረሱ ታውቋል። አዲሱን የክፍያ ስርዓት መከተል ያስፈልገው ከዘመኑ ቴክኖሎጂ ጋር እኩል ለመራመድና መንግስት በአውሮፓውያኑ 2030 ለማሳካት የያዘውን የዲጂታል ኢትዮጵያ እቅድ ለማሳካት ሲባል እንደሆነ ቢሮው ገልጿል። በርካታ የክልሉ መንግስት ክፍያዎች የኦሮሚያ ብድርና ቁጠባ ተቋም ተብሎ ይጠራ በነበረው በአሁኑ ሲንቄ ባንክ በሚል በኩል ሲፈጽሙ እንደቆዩ ይታወቃል። ትግራይ ክልል የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገልጿል። ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸው በዋነኝነት እንደ ምክንያት ተጠቅሷል። እንደ ዘገባው ገለጻ ከሆነ በክልሉ በሚገኙ የተለያዩ የባንክ ቅርንጫፎች ውስጥ በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያለውን ገንዘብ አውጥተው መጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል ተብሏል። ይህን የጥሬ ገንዘብ እጥረት ተከትሎ በክልሉ መደበኛ ያልሆነ የገንዘብ እንቅስቃሴ የተስፋፋ ሲሆን ግለሰቦችና ደላሎች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ የኮሚሽን ፐርሰንት በማስቀረት እንደሆነ ተመልክቷል። አማራ ክልል በገዳም ውስጥ በድሮን የተመቱ መነኮሳት የሟቾች ቁጥር መጨመሩ ተሰምቷል። አማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም በሐምሌ 15 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገልጸዋል። የወረዳው ቤተ ክህነት እንደገለጸው ከሆነ በገዳሙ ከነበሩት 16 መነኮሳት ውስጥ 14ቱ በጥቃቱ ተመተዋል፣ 2ቱ ብቻ ጉዳት አልደረሰባቸውም ብለዋል። ከተጎዱት መካከል 2 መነኮሳት ሕይወታቸውን ሲያጡ 11ዱ በመካነ ሰላም ጠቅላላ ሆስፒታል ሕክምና ላይ ይገኛሉ ብለዋል። አንዲት መነኩሴ በከባድ ጉዳት ወደ ደሴ ሪፈራል ሆስፒታል ተዛውረዋል ብለዋል። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችንና ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳ ተሰምቷል። በቀይ ባህር የመርከብ ጉዞዎችን ለማስተጓጎል የሁቲዎችን አቅም ለማጠናከር የታሰበ ነውም ተብሏል። ሮይተርስ እንደገለጸው ከ10 እስከ 21 የሚደርሱ የአብዮታዊ ዘብ አዛዦች ከፍተኛ አመራሮችን ጨምሮ ወደ የመን ተጉዘዋል ተብሏል። ለሁቲዎችም በአዲስ የሚሳኤል ስርዓት ላይ ስልጠና እንዲሰጡ ተልዕኮ ተሰጥቷቸዋል ተብሏል። በሌላ በኩል ኢራንና ሁቲዎች እነዚህን ክሶች በማስተባበል ወደ የመን የተላኩ ሰዎች ሲቪል ተሳፋሪዎች እንጂ ወታደራዊ ባለሙያዎች አይደሉም ብለዋል።
አሜሪካ በ60 ሀገራት ላይ አዲስ የንግድ ታሪፍ ጣለች። ዩናይትድ ስቴትስ የግዴታ የጉልበት ብዝበዛ የተካሄደባቸውን ምርቶች ለማገድ በቂ እርምጃ አልወሰዱም ባለቻቸው 60 ሀገራት ላይ ከ10 እስከ 12.5 በመቶ የሚደርስ አዲስ የንግድ ታሪፍ ጥላለች። ከአርብ ጀምሮ ስራ ላይ የሚውለው ይህ አዲስ ታሪፍ ብሪታንያ፣ ቻይና፣ የአውሮፓ ህብረት፣ ካናዳ፣ ጃፓን እና ህንድን ጨምሮ በርካታ የአሜሪካ ዋና ዋና የንግድ አጋሮችን ያካተተ ነው ይላል የቢቢሲ ዘገባ። የፕሬዚዳንት ዶናልድ ትራምፕ አስተዳደር እንደሚለው የጉልበት ብዝበዛን ለመግታት ቃል የገቡ ሀገራት 10 በመቶ የተቀሩት ደግሞ 12.5 በመቶ ታሪፍ ይጣልባቸዋል ብሏል። ሪያድ ለእስራኤል እውቅና የሚሰጠውን የአብርሃም አኮርድ ስምምነት መቀላቀል እንዳለባት ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ወታደራዊ ላልሆኑ አገልግሎት የሚውለው ይህ የኒውክሌር ስምምነት የሚጸድቀው ሳውዲ አረቢያም የአብርሃም ስምምነቶችን ለመቀላቀል ስትስማማ ብቻ እንደሆነ አስታውቀዋል። ቀደም ሲል ሳውዲ አረቢያ የፍልስጤም መንግስት ሳይመሰረት ለእስራኤል እውቅና እንደማትሰጥ ገልጻ የነበረ ቢሆንም እስካሁን ለትራምፕ ቅድመ ሁኔታ የሰጠችው ምላሽ የለም። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በሰጠው መግለጫ ሳውዲ አረቢያ ስምምነቱን ተቀብላ እስራኤል ወዳጅ መሆኗ በመካከለኛው ምስራቅ ሰላምን ለማስፈን ትልቅ ታሪካዊ እርምጃ እንደሚሆን በመጥቀስ የትራምፕን ሐሳብ እንደሚደግፉ አስታውቀዋል። ብሪታንያ ራሷን ለመከላከል በማንኛውም ሰዓት ዝግጁ መሆኗን ገልጻለች። ሀገር እንግሊዝ አሜሪካ የምትጠቀምበትን የንጉሳዊ የአየር ኃይል የጦር ሰፈር በሮኬት እንደምትመታ ኢራን ዛቻ መሰንዘሯን ተከትሎ ብሪታንያ ራሷን ለመከላከል በቀን 24 ሰዓት ሙሉ ዝግጁ መሆኗን የመንግስት ባለስልጣናት አስታውቀዋል። የብሪታንያ የመከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት ሀገሪቱ ማንኛውንም አይነት የውጭ ጥቃት ለመመከት የሚያስችል አስተማማኝ የመከላከል ብቃትና ዝግጁነት ያላት በመሆኑ የሀገሪቱንና የዜጎቿን ደህንነት ለማስጠበቅ ወደ ኋላ እንደማትል ገልጻለች። ዩክሬን በሩሲያ ላይ ከባድ ጥቃት እያደረሰች መሆኑ ታውቋል። ዩክሬን በሩሲያ ግዛት ውስጥ በሚገኘው ቁልፍ የሎጂስቲክስ ማዕከላት ላይ የቀጠለችውን የረጅም ርቀት የድሮን ጥቃቶች አጠናክራ የቀጠለች ሲሆን በዚህም የሩሲያው አማዞን በመባል የሚታወቀውን ዋይልድ ቤሪስ የተሰኘውን የኦንላይን ንግድ ተቋም ትልልቅ የጋራዥና የመጋዘን ማዕከላትን መምታቷን ኩባንያው አረጋግጧል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በበኩላቸው ዋይልድ ቤሪስ የድሮን አካላትን፣ የናቪጌሽን መሳሪያዎችንና ወታደራዊ ቁሳቁሶችንና ነዳጅን በማጓጓዝ የሩሲያን ጦር ይደግፋል ሲሉ ወንጅለዋል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን።